አሰላሙ አለይኩም ወረህመቱላህ ወበረካቱ። ሰላም እንዴት ናቸው? ውድና የተከበራችሁ የቻናሌ ቤተሰቦች ኢንሻአላህ እንግዲህ ዛሬ ምንድን ነው መሰላችሁ እንደሚታወቀው የአረፋ መዳረሻ ጾም ላይ ነው ያለነው እና ዛሬ እኛ ቤት ጾም ስለሆነ ማለት ነው አሳምቡሳ ላዘጋጅ ነው። ኢንሻአላህ አብረን የምንቀጥል ይሆናል ጋይስ ማለት ነው። እዚህ ጋር ሽንኩርት እንትን ብያለሁ ማለት ነው። ሳምቡሳ በለሃም መፍሩም ነው የምንሰራው ማለት ነው። ሳምቡሳ በተፈጨ ስጋ ነውና የምናዘጋጀው። ኢንሻአላህ እዚህ ጋር ሽንኩርት አዘጋጅቻለሁ። እዚህ ጋር ደግሞ የተፈጨ ስጋ አለን ማለት ነው። ኢንሻአላህ ቀጣይ ምን አብረን እንቀጥል ይሆናል። ተከታተሉ። እሳታችንን ለኩሰናል። ትንሽ ዘይት ጠብ እናደርግና በነገራችን ላይ ስጋው ማለት ነው ራሱ እንትን ስላለው ሻሃም ምናምን ሊኖረው ስለሚችል አያችሁ ዘይት ብዙም አያስፈልገውም። እንደውም ባላረግበት መልካም ነው። ግን ሽንኩርቱን ለማቆላላት እኔ ትንሽ ጠብ አደርግበታለሁ። ዘይት ትንሽ ብቻ ጠብ፣ ለምን ሽንኩርቱ እንዳያርብን ማለት ነው። አናበዛም እናረግና እናማስለዋለን ማለት ነው። ኢንሻአላህ ትንሽ ቡኒ ሲመስል በኋላ ላይ ስጋውን እንጨምራለን ማለት ነው። በነገራችን ላይ እኔ ከኢትዮጵያ ስመጣ ማለት ነው የዛሬ 10 ምናምን አመት ነው ስመጣ፣ አሁን አሳምቡሳ አዘገጃጀት አልችልም ነበር የዚህ ሀገር ማለት ነው። የኢትዮጵያ አዘገጃጀት ታውቁታላችሁ። የኢትዮጵያና የዚህ ሀገር አንድ ስላልሆነ አልችልበትም ነበርና ያው ለማትችሉት ትምህርት ይሆናል ብዬ አስቤ ነው ጋይስ፣ አስቤላችኋለሁ። እሺ ለዛ ነው የሆነ ጊዜ እኔ ያስታውሳለሁ ወላሂ ማለት ነው ሾርባ ስሪ ተብዬ፣ የኢትዮጵያን ሾርባ ታውቁታላችሁ ማለት ነው እንዴት እንደምትሰራ እንደ ኢትዮጵያ መስሎኝ አልኳቸው ወላሂ ማለት ነው። ገብ መጥቼ ግን 3-4 ወር ሰርቼ ነው ሆነ ሽማግሌና እንደ ኢትዮጵያ እዚህ ሀገር ኮይከር የሚባለው አላውቅም። እንደ ኢትዮጵያዎች ምን አደረኩት መሰላችሁ? ዝርግፍ አደረኩት፣ ሀገር አድርጌ ገንፎ አደረኩት ማለት ነው። እኔ የማውቀው እንደ ኢትዮጵያ ነው። እንድቻ ያርጋል በላይው ማሮጊቶ ወላሂ እኔ እዛን ጊዜ በቃ አሳማ አልተናገረችኝም። ምን አስባ እንደው ባላውቅም አልተናገረችኝም። እና አንዳንድ ጊዜ ታዲያ ወላሂ ትምህርት የሚሰጠን ሰው ያስፈልገናል ማለት ነው ጋይስ፣ ይጠቅማል ብዬ አስባለሁ። እና አዲስ የሆነ ብዙ አጋጣሚዎች አሉ እና ሽንኩርታችን በዚህ መልክ እየበሰለ ነው። በትምህርት በምንድን ነው በትዕግስት ጠብቁ ማለት ነው ጋይስ። አይ ዘይቱ አንሷል መሰለኝ። እሺ እና ትንሽ ቆይት ብለን እንገናኝ ጋይስ። ሽንኩርታችን ትንሽ በሰል ብሏል ማለት ነው። እዚህ ጋር ኩዝበራና ሽፋ እናደርግበታለን። በሀራት ለምን ጣዕም ይሰጠዋል ማለት ነው። በነገራችን ላይ አሳምቡሳ በዚህ ደረጃ ሽንኩርቱ ቡኒ መሰለ ምናምን ብዙም ጣጣ አይሰጠውም፣ ችግር የለውም። ብሎ ሽንኩርት ትንሽ ጠየም ካለ ስጋውን ብታረጉበት ይሄን ያህል ችግር የለውም ማለት ነው። እንደውም አንዳንዶቹ ምን ያደርጋሉ መሰላችሁ? ዝም ብለው ስጋውንም ሽንኩርቱንም አብረው ጭምርምር ያደርጉና ማማሰል። እኔ ይሄ እንኳን አልደግፈውም። ለምን ትንሽ ሽንኩርቱ እንትን ማለት አለበት፣ ትንሽ ጸየም ማለት አለበት። ገብታችኋል? ከዛ ስጋችን እንጨምራለን ማለት ነው ኢንሻአላህ። ስጋዬን በዚህ መልኩ ጨምሬያለሁ ማለት ነው። ቀስ እያለ ነው የሚዋሃድ። እዚህ ላይ ምን አደርጋለሁ መሰላችሁ? ያላችሁን የቤት ቅመም ታረጉበታላችሁ ማለት ነው። የቤት ቅመሙን ከላይ ታረጋላችሁ።
ትንሽ ንክደ ነው። ይሄው እዚህ ጋር ማለት ነው 4 አይነት ቅመማ ቅመም አለ። እናንተ ያላችሁ መጠቀም ትችላላችሁ። እኔ ያልኩት ፍልፍል አስወድ ሙሸከልና ከሙን እና ደግሞ የሳምቡሳ ባህራት አላቸው እና እሱን የተጠቀምኩት እናንተ ያላችሁ ማድረግ ትችላላችሁ። እና አሁን ስጋው ላይ የምናደርገው ይሆናል ማለት ነው ጋይስ። በዚህ መልኩ እንትኑ እየበሰለ ነው ማለት ነው። ስጋው እየበሰለ ነው። በነገራችን ላይ ይሄ ውሃው በኋላ ይነሽፋል ማለት ነው። ያንን ያሳየኋችሁን ባህራት እናደርገዋለን ማለት ነው። እናደርገውና እናመሰለዋለን። ካሜራው ጥርት ያለ አይደለም። ለምን እንደሆነ እንጃ ጠቆር አድርጎታል። ስጋው በዚህ መልኩ እየበሰለ ነው። ቅመማ ቅመሙን ጨምሬያለሁኝ ማለት ነው። ኢንሻአላህ ካሜራው አላጠራም። ለምን እንዳለ አይወቅ ትንሽ እንከልናዋለን ጋይስ። ምን ሆኖ ነው ካሜራው የማያጠራው? እንግዲህ ቻሉት በቃ አሰራሩን ብቻ ይወት ግድ የለም ቢጠራም ባይጠራም። ትንሽ ቆይተን እንመጣለን ጋይስ። እንትናችን በዚህ መልኩ እየበሰለ ነው። እስኪ ታይ በነገራችን ላይ ያላያችሁኝ ጨውና ፍልፍል ሮሚ አድርጌበታል ማለት ነው ጋይስ። ፍልፍል ሮሚ ማለት በኢትዮጵያ ምን ማለት መሰላችሁ? የፈረንጅ ምንድን ነው የሚሉት? ኢትዮጵያዎች እኮ በቃ የፈረንጅ ነገር አይሆንላችሁ። የፈረንጅ ምን ነው የሚባለው? አላህ መስለና መሐመድ የፈረንጅ ቃሪያ ይሉታል። ጉድ እኮ ነው። እና የፈረንጅ ቃሪያና ጨው አድርጌያለሁ እንዳይረሳ ማለት ነው። ሰምታችኋል። እዚህ ጋር ደግሞ ምን አለ መሰላችሁ? ይሄ ካሮት ነው። በዚህ ሀገር ጀዘር ይባላል በሳውዲ አረቢያ። እዚህ ጋር ደግሞ ምን አለ መሰላችሁ? መቼም ታውቃላችሁ የቀጠላ ቀጠለን ጥቅም። ይሄ ደግሞ ኩዝባራ ይባላል። በቡድንስ አይደለም ባይዘው ኩዝባራ ነው። ይሄ ሊወጣ ሲሆን ነው የምናደርገው ማለት ነው። ይሄን እንትኑ በስሎ ሊወጣ ሲሆን እሳት ብዙ የማያስፈልገው እናደርገዋለን ማለት ነው። ጀዘሩን አድርገነዋል ወይም ደግሞ ካሮቱን አድርገነዋል። ለምን ትንሽ እሳት ያስፈልገዋል። እሱ በግዱን እሱ ነው እንጂ የሚያስፈልገው ጀዘሩ ትንሽ መብሰል ግድ ይለዋል። 1 ደቂቃም 2 ደቂቃም ያው ሰው ፈጅም እና ጣዕሙ ማን ነው ምንድን ነው ይባላል? በእናታችሁ እንደው እኔ እኮ አማርኛ እየተውኩ መሰለኝ በነገራችን ላይ እና ጣዕሙ በአረበኛ ነው እንግዲህ በአማርኛ ምን ልበለው ቃናው በሉት። ቃና ስላችሁ ደግሞ ቃና ድራማ እንዳይመስላችሁ። በነገራችን ላይ ያላያቸው እነሱ ዘው ብዬ ነው እና ቃናው እንዴት አባቱ እንደሚጠው የሚገርማችሁ እንደው ስሩና ቀመሱት። ለምንድን ነው ጥቁር የሚያደርገው? በነገራችን ላይ ከለሩ እንደዚህ አይደለም። ለሀማችን በዚህ ደረጃ ደርሷል ማለት ነው። የሳሙሳችን ለሀም። አሁን ደግሞ ቅድም የቆረጥነው ኩዝባራ የለም እሱን እናደርግበታለን። ሸበት የሚባል አለ። እሱ ብታረጉበት በጣም አሪፍ ጣዕም ይኖረዋል ማለት ነው። እኔ ግን ከለሩ ምንም እንጃ አላውቅም ጠቁሯል። እና እስኪ ይሄው ሆዳሩን አድርጌያለሁ ማለት ነው። ዝም ብላችሁ መሰል ብቻ የምታረጉት ለምን ቅጠል ስለሆነ ብዙም እንትን አያስፈልገው አርጋችሁ። አሁን እንግዲህ ለመጠቅለል ዝግጁ ሆኗል ማለት ነው ጋይስ። በዚህ መልኩ خلاص ካሁን በኋላ የሚሆነው ምንድነው? አሳምቡሳችንን መጠቅለል ነው የሚሆነው ጋይስ። ኢንሻአላህ በኋላ እንገናኝ
ጋይስ ሳምቡሳችን ተጠቅልሎ ሲደርሷል ማለት ነው። እኛ በዘይት አልጠበስንም ፎርኖ ውስጥ ስለምናደርገው ብዙም እንትን አላለም ማለት ነው። እና የሰራነው ሳምቡሳ ይኸው በዚህ መልኩ እንደዚህ ደርሷል ማለት ነው ብሎ አፊያ